የቤሪን ጥፍር ማን የነቀለው? ጥርሷ የሚነቀላል እንደ ጋሼ? ጥፍሯን ያልኩሽ። ጥፍሯ ውይ ጥፍሯማ ተነቃቃይ እኮ ነው ጋሼ። እንደው አንዳንዴ ከበድ ያለ ስራ ስትሰራ ማለቴ ጫማን ስትለብስ እኮ እየነቀለች እየሰካች እየተካከለች እኮ ነው የምትለብሰው። እንዴ እንዳላገጥሽብኝማ አንዛለቅም። ተበረልሽ አላህ ይወጣል። አሁንስ በዛኔ ያቺም ምን ተባረሻል እኛንስ በጣም ነው የከፋኝ። እውነት እንዴ እሺት ልሂድ። ምንድነው እሱ? መቼም ከዚህ ልትይጂ አይደለም አይደለ? አይ ልመጣ ነው። ለማንኛውም ሁላችሁም እስከዛሬ ለሰጣችሁኝ ፍቅር በጣም አመሰግናለሁ። ጥላቻውንም ጨምሮ ማለቴ ነው። ወዴት ነው የምትሄጂው? ሲጀመር ማን ነው ቤቱን ልቀቂ ያለሽ? እንዴ ታዲዮስ ነው ያክስቴ ልጅ ማለቴ ያጎቴ ልጅ ሚስቴን ልጄን ማለቴ ዘመዴን ደበደብሽ፣ ቦጫጨርሻት፣ አካሏን አጎደልሻት ብሎ እሱ ነው ውጭ ያለኝ። እስኪ ትዬ ፍረዱኝ። እንደው አሁን ብሪቱ ተደብድቤያለሁ ትላለች። እስኪ የተደበደበ አካል ካላት እስኪ ገልጣ ታሳየኝ። የእናቴን ስም ደግሞ ከየት አመጣችው? ሸንቁ ደግሞ እባክህ እናንተ ሀገር ነው የትልቅ ሰው ስም። እዚህ ጉዳዩ ሌላ ነው። አያችሁ አይደል? ስትሰድበኝ እየሰማችኋት ነው። አንቺ ራሱ ያለ ስሜ ስም ሰጥተሽ አይደል እንደዚህ ልታባረሪኝ ያደረግሽው? እስኪ እንደው ተናገሪ ብሪቱ። እስኪ የሰውነትሽ አካል ላይ የጎደለ ነገር ካለ የተነቃቀለ ነገር ካለ እስኪ ገልጠሽ እዚህ አሳይኝ። ፀጉሬን አልነቀሽም? ንገሪኝ፣ ፀጉሬን አልነቀሽም? እና እኔ ምን ላድርግሽ? የሚነቃቀል ነገር እያደረግሽ እኔ ምን ላድርግሽ? ቂጥሽ ተነቃይ፣ አይንሽ ተነቃይ፣ ጭንቅላትሽ ተነቃቃይ፣ ተሰካኪ ሰው ሆንሽ። እኔ ምን ላድርግሽ? ታዲያ ለንግግርሽ ራት ይኖርሽ። እማዬ እቺ ልጅ ገንዘቧን ሰጥቼ ላባራት ነው። ኧረ እባክህ አንተ ማን ስለሆንክ ነው? ማን አባራሪ ማን ነዋሪ ያደረገ? ከፈለክ ቀጥረ ማባረር ትችላለህ። ድሮንም እኮ እኔ ጠላትዎት ነኝ። ምን አለ ለእንግዳው እንኳን ክብር ቢኖራችሁ። ጠባለች አሁን ሂጂና ልብስሽን አስቀምጪው። እማዬ በድጋሚ ምንም አይነት ክርክር አልፈልግም። ጠባለች የቤታችን ሰራተኛ ናት፣ ሆናም ትቀጥላለች። ሰሚኛለሽ? ቤሪ ወደ ተዘጋጀልሽ ክፍል ግቢ። ፍርቱና አንቺም ባልሽን ይዘሽ ግቢ። ማለት ማንን ይዞ ነው ወደ ክፍሉ ሄደው? አንዴ ታዲዝም አልከው የሆነ ነገር። አንቺ ወደ ክፍልሽ ሂጂ ብዬሻለሁ። ምን የተፈጠረ ነገር አለ? ምንም ችግር የለም። ትንሽ ያለ መግባባት ተፈጥሮ ነው። አሁን ብቻዬን መሆን ስለምፈልግ ሁላችሁም ውጡልኝ። ውጡልኝ አልኩኝ እኮ። አንዳንዴ አልሰማ ሲሉ እንደዚህ ኮስተር ማለት ያስፈልጋል። ተረጋጋ። ያንተ ማረፊያ እስከሚዘጋጅ መጫወት ትችላለህ። ምንድነው ጉዳዩ? ፍርቱና ባሉ አይደለም እንዴ?